ሰላም እንደምን አረፈዳችሁ ውድ የኢትዮጵያን ታይምስ ተከታታዮቻችን፣ የዕለቱን ዘገባዎች በሰዓቱ ይዘን መጥተናል። ተከታተሉ። የብልጽግና የሲዳማ ክልል ከፍተኛ ባለስልጣን ያለመከሰስ መብታቸው ተነሳ። ባለስልጣኑ በህገወጥ የጦር መሳሪያ ዝውውርና በከፍተኛ የኮንትሮባንድና የአደንዛዥ ዕፅ ንግዶች ላይ ተሰማርተዋል በሚል ክስ ተመስርቶባቸው እንደሆነ የሲዳማ ክልል ምክር ቤት ዛሬ ባካሄደው ስድስተኛ ዙር ስብሰባ ላይ ተገልጿል። የፌዴራል ብልጽግና ፓርቲ ማዕከላዊ ኮሚቴ አባልና የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ የነበሩት አቶ አለማየሁ ጢሞቴዎስ የሲዳማ ክልል ከተመሰረተበት ጊዜ ጀምሮ ባለፉት 5 ዓመታት የክልሉ ሰላምና ጸጥታ ቢሮ ኃላፊ ሆነው ሲሰሩ የቆዩ ሲሆን ስልጣንን ያለአግባብ በመጠቀም ወንጀል፣ በከባድ የሙስና ወንጀል፣ በኮንትሮባንድ ንግድ፣ በአደንዛዥ ዕፆች ዝውውር እንዲሁም በህገወጥ የመሳሪያ ዝውውርና በክልሉ መንግስት ላይ መፈንቅለ መንግስት ለማድረግ በመሞከር ላልተገባቸው ሰዎች የጦር መሳሪያ በማስታጠቅ ግለሰቦችን ያለ አግባብ በግፍ አስሮ በማሰቃየትና ለማስለቀቅ ከፍተኛ እጅ መንሻ በመቀበል እንደተከሰሱ የክልሉ ምክር ቤት ገልጿል። የክልሉ ፍትህ ቢሮ ኃላፊ አቶ ማሞ ማሩ ለምክር ቤቱ በዝርዝር አቅርበው እንዳስረዱት በህገ ወጥ መንገድ ለግል ጥቅም በርካታ ገንዘብ በመሰብሰብ እና በሌሎች መሰል ወንጀሎች ተጠርጥረው በቁጥጥር ስር መዋላቸውንና ሙሉ በሙሉ ያለመከሰስ መብታቸውን እንዳነሳ ዛሬ ገልጸዋል። በተለያዩ የክልሉ ማህበራዊ ሚዲያ አንቂዎችና ፖለቲከኞች እና ተንታኞች የፌስቡክ ገጽ በአቶ አለማየሁ ጢሞቴዎስ ያለመከሰስ መብትና መነሳት እንዲሁም መታሰር ዙሪያ አሉታዊም አዎንታዊም ሀሳቦች የተንጸባረቁ ሲሆን ይህ ዘገባ እስከተጠናቀረበት ሰዓት ድረስ በክልሉ መንግስት የተሰጠ ኦፊሻል የሆነ መግለጫ እስካሁን የለም። ከ10 ሺህ ብር በላይ በግብይት ወቅት በጥሬ ገንዘብ መጠቀም ለከፋዩ በወጪነት ለተቀባዩ ደግሞ አስተዳደራዊ ቅጣት እንዲጣልበት ያደርጋል የተባለ አዲስ አዋጅ መምጣቱ ተነገረ። አዲሱ የገቢ ግብር አዋጅ ሲጸድቅ ከ10 ሺህ ብር በላይ ግብይትን በጥሬ ገንዘብ መፈጸም የሚያስቀጣ ይሆናል ተብሏል። ረቂቅ አዋጁ ላይ ሀሳብ ለመዋጣት ከተሳተፉ ባለሙያዎች የተወሰኑት ተግባራዊ ይደረጋል በተባለው አሰራር ላይ ጥያቄ አንስተዋል። የገንዘብ ሚኒስቴር የህግ ጉዳዮች መምሪያ ኃላፊው አቶ ተወዳጅ መሐመድ እንዳሉት አዋጁ ተግባራዊ የሚሆነው በጥሬ ገንዘብ የሚፈጸም ግብይትን መገደብን ታሳቢ አድርጎ ነው ብለዋል። በአንድ ግብይት የሚፈጸም የጥሬ ገንዘብ ክፍያ ከ10 ሺህ ብር ከበለጠ ትርፍ ብር ለከፋዩ በወጪነት አይያዝም። ገንዘቡን የተቀበለውም የትርፉን ገንዘብ እጥፍ አስተዳደራዊ ቅጣት እንደሚጣልበት አዋጁ ያስቀምጣል። ለምሳሌ የ20 ሺህ ብር ግብይት በጥሬ ገንዘብ ቢፈጸም ለነጋዴው 10 ሺህ ብር በላይ ያለው በወጪነት አይያዝም። ለተቀባዩ ደግሞ ከ10 ሺህ ብር በላይ ያለው ቀሪ 10 ሺህ ብር እጥፍ ማለትም 20 ሺህ ብር ይቀጣል እንደማለት ነው። በረቂቅ አዋጁ ላይ የተሳተፉ በጥሬ ገንዘብ ግብይት እንዲፈጸም ምክንያት የሚሆነውን በንግድ ስርዓት ውስጥ ያለውን ችግር መፍታት የተሻለ አማራጭ ሊሆን እንደሚችልና በሌሎች መመሪያዎች የጥሬ ገንዘብ ግብይትን ስለሚፈቅድ አዋጁ የተናበበ እንዲሆን ጠይቀዋል። የገንዘብ ሚኒስቴር ባሰናዳው ረቂቅ አዋጅ መሰረት ከ10 ሺህ ብር በላይ ግብይት እንዳይፈጸም የሚጣለው ግዴታ በመንግስት መስሪያ ቤቶች፣ በመንግስት የልማት ድርጅቶች፣ በባንኮች፣ በማይክሮ ፋይናንስ ላይ ተፈጻሚ አይሆንም ይላል። ሌሎች አዋጁ ተፈጻሚ የማይሆንባቸው ግለሰቦችና ድርጅቶች የገንዘብ ሚኒስቴር በሚያወጣው መመሪያ ዝርዝራቸው ይፋ ይሆናል ብሏል። መረጃው የሸገር ሬዲዮ ነው።